ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። የቀድሞው አስተዳደር ልሁን የአሁኑ አስተዳደር የሚለውን ከፖሊስ ጋር እንነጋገርበታለን፣ ያኔ ግልጽ ይሆንላችኋል ሲሉ አቶ ጌታቸው ረዳ ተናገሩ። ባለፈው ሳምንት ህዳር 17 ቀን በደብረጽዮን ገብረ ሚካኤል የሚመራው ቡድን ምክትል ሊቀመንበር የሆኑትን አቶ አማኑኤል አሰፋ በሰጡት መግለጫ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳን የቀድሞ ፕሬዝዳንት ሲሉ ጠርቷቸው ነበር። ህዳር 22 ቀን በመቀለ ከተማና ዙሪያዋ ከሚገኘው ደቡባዊ ምስራቅ ዞን ከተወጣጡ ወጣቶች ጋር የተወያዩት ፕሬዝዳንት አቶ ጌታቸው ረዳ በመድረኩ ለአቶ አማኑኤል ንግግር በስሜትና በኃይለ ቃል በመጠቀም እሳቸው ለሚገኙበት ቡድን ሲሉ ምላሽ ሰጥተዋል። ፕሬዝዳንት ጌታቸው ረዳ በዚህ ንግግራቸው ላይ ባለፈው ጊዜ አንድ ኃላፊ ነኝ ባይ በመንግስት ሚዲያ ነባር የቀድሞው ፕሬዝዳንት ሲል ሰምታችኋል፣ ተልካሻ ነው። የቀድሞው ነባር ነኝ አይደለም የሚለውን ከፖሊስ ጋር እንነጋገርበታለን፣ ያኔ ግልጽ ይሆንላቸዋል ብለዋል። እነዚህ አንድ ቀን ቁም ነገር ሰርቶ አያውቁም። መዋቅራቸው ስርቆት ላይ የተሰማራ ነው። አሁን የልዩነት ነጥቡ ፖለቲካ መሆኑ ቀርቷል። የኔ ሳምንት ይሁን ወር በዚህ ወንበር መቆየት ያን ያህል አያሳስበኝም። ይህን አደገኛ ቡድን ግን የወንጀል ትስስር ነው የሚመራው። በሰሜን ምዕራብ ማዕከላዊ ዞኖች ወርቅ፣ መዳብና ሌላ ማዕድናትን ያካተተ ዘረፋ የሚያካሂደው ይህ በወንጀል የተሳሰረ ቡድን ነው። ስለሆነም ዞኖቹ ከሱ ቁጥጥር ውጪ እንዲወጡ ፍላጎት የለውም። ቡድኑ ይህንን ዘረፋ ባህሪው አሁንም ያመጣው አዲስ ነገር አይደለም፣ የቆየበት ነው። ሀሜት አይደለም እየነገርኳችሁ ያለሁት፣ ተደራጅቶ እየዘረፈ ነው ያለው። በስንፍናችን ይሁን ድንገት ወደ ስርቆት ኔትወርክ ያልገባን ሰዎች አለን። ስለሆነም እነዚህን ያለ የሌለ ውሸት ፈጥሮ ስማችንን በማጥፋት በማጠልሸት ከጨዋታ ውጪ ማድረግ አለብን ብለው ነው በእኛ ላይ የዘመቱት። ስለዚህ ይህንን የቡድኑን ተግባር እንደ ፖለቲካ ሳይሆን እንደ ሌብነት ነው መቆጠር ያለበት። ስለሆነም ቡድኑ አንድ እሱን የመሰለ ሌባ አቅፎ ለመያዝ የመጣበት አካባቢ ሳይለይ አባሉ ያደርጓል ብለዋል። ምክንያት የለሽ የዋጋ ጭማሪ የህዝቡን ኑሮ እንዲመሰቃቀል አድርጎታል ሲሉ የህዝብ ተወካዮች ምክር ቤት አባል ተናገሩ። ከውጭ የሚገቡ ሸቀጦች ዋጋ የኑሮ ውድነቱን እያጎላው ከመሆኑም በላይ በአገር ውስጥ ምርቶች ላይ የሚደረገው ምክንያት የለሽ የዋጋ ጭማሪ የህዝቡን ኑሮ እንዲመሰቃቀል አድርጓል። በአገር ውስጥ የሚመረቱ ምርቶች ገበያ ላይ እንደ ልብ አይገቡም፣ ቢገኙም እንደ ቀላል የሚቀመሱ አይደሉም ሲሉ የፓርላማ አባሉ አበረ አዳሙ ተናግረዋል። የብልጽግና ተወካዩ ይህንን ያሉት የህዝብ ተወካዮች ምክር ቤት ዛሬ ህዳር 24 ቀን ባካሄደው ለንግድ ቀጠናዊ ጸረ ሚኒስቴር ባቀረቡት ጥያቄ ነው። ልጆቼን የማበላቸው አጣው የሚሉ አዛውንቶችና ጋሽዬ ቁራሽ ዳቦ መግዣ ስጠኝ ራበኝ የሚሉ ህጻናት በርካታ ሆነው ማየት የተለመደ እየሆነ መጥቷል ሲሉም አክለው ገልጸዋል። ኬላ እንዲነሳ በመንግስት ቢወሰንም የተለያዩ ሰበቦችን እየፈለጉ 283 ህገወጥ ኬላዎች በመላ ሀገሪቱ ይገኛሉ ሲል ንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ኬላ ይነሳ ተብሎ በመንግስት ደረጃ ቢወሰንም የተለያዩ ሰበቦችን እየፈለጉ 283 ህገወጥ ኬላዎች በመላ ሀገሪቱ ተንሰራፍተው ይገኛሉ ሲሉ የንግድና ቀጠናዊ ትስስር ሚኒስቴሩ ካሳሁን ጎፌ ገለጹ። ሚኒስቴሩ በህዝብ ተወካዮች ምክር ቤት ዛሬ ህዳር 24 ቀን ቀርበው ከምክር ቤት አባላት ጋር ከተነሱ ጥያቄዎች በሰጡት ምላሽ የምርት ነፃ ዝውውርን የሚገድቡ ሎጂስቲክ ቅልጥፍናን የሚገድቡ 283 ህገወጥ ኬላዎች በመላ ሀገሪቱ በሁሉም ክልሎች ተንሰራፍተው ይገኛሉ ብለዋል። ህገወጥ ኬላዎች የምርት ነፃ ዝውውርን የሚገድቡና የሎጂስቲክን ቅልጥፍና የሚገድቡ በኢኮኖሚ እንቅስቃሴ ላይ አሉታዊ ጫና ያላቸው ጉዳዮች መሆናቸውን በማወቅ ምክር ቤቱ የራሱን አስተዋጽኦ እንዲያደርግም ጠይቀዋል። የማክሮ ኢኮኖሚው ማሻሻያ ከተጀመረ ጀምሮ እስካሁን ድረስ በየቀኑ የገበያ ክትትልና ቁጥጥር ስራዎች ተከናውነዋል ያሉት ካሳሁን ባለፉት 5 ወራት ከ105,000 በላይ የኑሮ ውድነቱን እንዲባባስ ያደረጉ ነጋዴዎች ላይ እርምጃ መወሰዱን ገልጿል። በማሳሰብ በቂ ሼድ ያለውና ምርት ጥራትን የሚጠበቅበት የግብይት ማዕከል በሁሉም ክልሎች እየተገነቡ ነው ብለዋል። በብዛት የማምረት ስራ አጠናክሮ ማስቀጠል፣ ለጥራት
ተገቢነት ትኩረት መስጠት ያስፈልጋል በሚል ከ8.2 ቢሊዮን ብር በላይ በመዋለ ንዋይ በማፍሰስ የጥራት መንደር መገንባት ስራ እየተከናወነ መሆኑን ማመላከታቸውን ከፋና ያገኘነው መረጃ ያሳያል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም